በጣም ብዙ ወንዶች ለትዳር የሚመኟት አይነት ሴት ናት። እሷ ከማናቸውም ጋር የፍቅር ግንኙነት መጀመር ባትፈልግም በአጋጣሚ ከአንድ የባለ ሀብት ልጅ ፍቅር ይይዛታል። እሱም እውነትም ወዳው ወይስ ገንዘቡን ፈልጋ መጣች የሚለውን ለማጣራት ብዙ ፈተና ውስጥ ይከታታል። ዛሬ የእነዚህን ሰዎች መጨረሻ ሊያሳየን የሚችልን አሪፍና ምርጥ የሆነን ፊልም ይዤላችሁ ቀርቤያለሁ። እንደምትወዱት ምንም ስለማልጠራጠር ቪዲዮውን ላይክ፣ አዳዲሶች ሰብስክራይብ እያደረጋችሁ ጀምሩ። ወደ ፊልሙ እንለፍ። ይመቻችሁ። ፊልማችን ሲጀምር ጎሪያ የተባለች እችን ሴት እያሳየን ነው። ጎሪያ ከድሃ ቤተሰብ የመጣች ሲሆን ባገኘችው ስኮላርሺፕ አማካኝነት ወደዚህ የሀብታምና የባለስልጣን ልጆች ወደሚማሩበት ትምህርት ቤት መቀላቀል ችላለች። አንድ ቀን ብቻዋን ተቀምጣ ሳለ አንዲት ልጅ ወደ እሷ ትመጣና ለምን ብቻዋን እንደተቀመጠች ትጠይቃታለች። ጎሪያም እዚህ ትምህርት ቤት ያሉ ተማሪዎች በጣም ጉረኛና ጢባራም ስለሆኑ ከነዚህ ከሀብታም ልጆች ጋር መሆን እንደማትፈልግ ትነግራታለች። ልጅቷም ስሟ ሃና እንደሚባል እየነገረቻት ልትተዋወቃት እንደምትፈልግና እሷ እንደ ሌሎች ተማሪዎች ጉረኛ እንዳልሆነች ትነግራታለች። እናም ጎሪያ ሃና አዲስ ተማሪ ስለሆነች ስለ ትምህርት ቤቱ አንዳንድ ታሪኮችን ትነግራት ጀመር። በዚህ ትምህርት ቤት ውስጥ ቀዩ ካርድ የሚባል ሕግ እንዳለና አንድ ሰው ይህንን ቀይ ካርድ በራሱ ሎከር ውስጥ ካገኘ ኤፍ4 ወደሚባሉ ቡድኖች ተወስዶ በጣም ብዙ ድብደባና ስቃይ እንደሚደርስበት ትነግራታለች። ይህንን እያወሩ ባሉበት ሰዓት አንድ ልጅ ሎከር ውስጥ ቀዩ ካርድ በመገኘቱ ምክንያት የኤፍ4 አባላት እየደበደቡት ነበርና ድምፁን ሰምተው እየሮጡ ወደዛ ይሄዳሉ። ሃና እነዚህ ኤፍ4 የሚባሉ አባላት ልጁን የሚደበድቡበት ሁኔታ በጣም ያስፈራታል። በዚህ ድርጊታቸው የተናደደችው ጎሪያ ወደ ትምህርት ቤቱ ጣራ ላይ በመውጣት በንዴት በጣም ትጮኻለች። ራሷንም ለማረጋጋት ሞክራ ከዛ ቦታ ስትመለስ እሷ ያላየችውና ከኤፍ4 አባል ውስጥ አንዱ የሆነው ሬን የተባለው ልጅ እናያለን። ሬን ጎሪያ የኤፍ4 አባላትን ስትሳደብ በደንብ ነበር የሰማት። ከክላስ በኋላ ጎሪያ ወደ ጓደኞቿ ሄዳ ሰው ስለሚያሰቃዩት ስለ ኤፍ4 አባላት ትነግራቸዋለች። አንደኛው ጓደኛዋም ስለ ኤፍ4 አባላት ኢንተርኔት ላይ ሰርች ሲያደርግ የኤፍ4 ቡድን መሪ የሆነውን ቲም ይመለከታል። ቲም የፈለገውን አይነት ህይወት መኖር የሚችል የባለ ሀብትና የባለስልጣን ልጅ ነው። ሁለተኛው የኤፍ4 አባል ኬቨን ይባላል። እሱም የባለ ሀብት ልጅ ሲሆን የሚያስተዳድራቸው ድርጅቶችን በስሩ አሉት። ሶስተኛው የቡድኑ አባል ኤምጂ ይባላል። ከምንም በላይ በችግር ፈጣሪነቱ ነው የሚታወቀው። ምክንያቱም ከቤተሰቡ ጀምሮ የለየላቸው ማፊያ ናቸው። አራተኛው ደግሞ ቅድም ያየነው ሬን ነው። እንደ ሌሎቹ ችግር መፍጠርና ጸብ እንዲሁም ሰው ማሰቃየት ምንም አይወድም። ከሌሎቹ በጣም የተረጋጋ ሰው ሲሆን ስዕል መሳልን በጣም ያዘወትራል። በማግስቱ ሃናና ጎሪያ ትምህርት ቤት ውስጥ ምሳ እየበሉ ሃና በድንገት የቲም ጫማ ላይ ምግብ ትደፋለች። በጣም በድንጋጤና በጭንቀት ይቅርታ ስትጠይቀው ቲም ምንም ችግር እንደሌለውና ነገር ግን ጫማውን በምላሷ እንድታጸዳው ይነግራታል። በዚህ ሰዓት ጎሪያ በጣም ትናደድና እንደዚህ ሊያናግራት እንደማይገባ ትነግረዋለች። ቲምም በዚህ ሰዓት ችግር የለውም ካልሽኝ እረጋጋለሁ፣ ያንቺንም ድፍረት ሳላደንቅ አላልፍም ይላትና ይሄዳል። ብዙም ሳይቆይ ግን ጎሪያ ወደ ሎከሯ ስትሄድ ያንን ቀይ ካርድ ታገኘዋለች። ተማሪዎች ሳይደበድቧት ልታመልጥ ብትሞክርም ብዙዎች ይመቷታል። እንደምንም አምልጣም ወደ ፎቁ ጣራ ላይ በመውጣት መች ነው ከነዚህ ልጆች የምንገላገለው በማለት እያለቀሰች ትጮኻለች። በዚህ ሰዓት ሬን ወደ እሷ ይመጣል። ሊመቷትም ተከትለዋት ሲመጡ በፍጥነት ይደብቃትና እዚህ እንደሌለች ይነግራቸዋል። እነሱም ሲሄዱ እንድትጠነቀቅ ይነግራትና ይሄዳል። ጎሪያ ለምን በዚህ መልክ ሊረዳት እንደፈለገ በጣም ግራ ይገባታል። እናም ማታ ላይ ሁሉም ከሄደ በኋላ ወደ ቤት ልትሄድ ስትል እስከዛ ሰዓት ሲጠብቋት የነበሩት ልጆች ይመቷት ጀመር። ነገር ግን አሁንም ሬን ይመጣና ያስቆማቸዋል። የጎሪያን መደብደብ የሰማው ቲም እኔ ራሴ ልበቀላት ፈልጌ እንጂ እናንተን መች ደብድቡልኝ አልኳችሁ በማለት ተማሪዎቹን ይደበድባቸዋል። ጓደኛው ኬቨንም ወደሱ ይመጣና እነሱ ምን አረጉ? ቀዩን ካርድ ስላየው እኔ ነበርኩ ያስደበደብኳት ይለዋል። ቲምም ካሁን በኋላ ጎሪያ የኔ ጠላት እንጂ የእናንተ አይደለችም፣ ስለዚህ አንዳችሁም እንዳትነኳት ብሎ ያስጠነቅቃቸዋል። ማታ ላይ ቲም ወደ ቤት ሲገባ እናቱ የሚጠብቁ ብዙ ካምፓኒዎች አሉ፣ አንተ ግን አሁንም ከጓደኞቹ ጋር መቦዘን ነው የምታውቀው፣ መች ነው ግን የምትስተካከለው እያለች በጣም ተወቅሰዋለች። በሌላ በኩል የጎሪያ ቤተሰቦች ጎሪያ ትንሽ እንደከፋት ስለተመለከቱ ገዝተውላት ያመጡትን ጫማ ይሰጧታል። በዚህም በጣም ደስተኛ ትሆናለች። በማግስቱ ተማሪዎች ከሎከሯ ውስጥ የድሮዋን ጫማ በማውጣት ይጫወቱበታል። የዚህ እቅድ ባለቤት የሆነው ቲምም ጫማውን በቢላ ይቀደውና ቆሻሻ መጣያ ውስጥ ይወረውረዋል። ጎሪያም በተፈጠረው ነገር እያዘነች ጫማውን ከቆሻሻ ውስጥ አውጥታ ትለብሰዋለች። ቲም በባህሪዋ ተገርሞ ድርቅ ብሎ እያያት ሳለ ሳያስበው በሚገርም ካራቴ ትመታዋለች።
እንደዚህ አይነት ነገሮችም እሷ ላይ ሲደረጉ መታገስ እንደማትችል ትነግሯለች። በዚህ ሰዓት ሁሉም ሰው ተደናግጦ ክስተቱን በቪዲዮ ይቀርጻል። ቲም በህይወቱ ለመጀመሪያ ጊዜ ነው የተመታው። በጋርዶቹ አማካኝነትም ጎሪያን ያሳግታትና ወደ ቤቱ ይወስዳታል። ጠባቂዎቹም ሜካፕ አሰርተዋት ነበር ወደ እሱ ያመጧት። እሱም ለልብሷና ለሜካፑ በጣም ብዙ ብሮችን እንዳወጣ እየነገራት $5 ሚሊዮን የሚያወጣ የመኪና ቁልፍ የሚወረውርላትና ካሁን በኋላ እንደ ፍቅረኛሞች ትምህርት ቤት ውስጥ መታየት አለብን፣ ምንም እንኳን ብትመችኝም ላገባሽ ፈልጋለሁ ይላታል። ጎሪያም ይህንን ነገር አልፈልግም እያለች ትከራከረዋለች። በዚህ ሰዓት እየተጨቃጨቁ ስንት ነው የምትፈልጊው? 5ም 10 ሚሊዮን ልሰጥሽ እችላለሁ፣ የፈለግሽውን አደርግልሻለሁ ይላታል። በዚህ ሰዓት በድንገት እናትየው ትመጣና ጎሪያን አንጠልጥለው ከቤት ያስወጣታል። በማግስቱ ጎሪያ ወደ ትምህርት ቤት ስትሄድ በጣም ብዙ ተማሪዎች ስሟን በሐሜት እያነሱት ነበር። ንዴቷንም ለመወጣት እንደለመደችው ፎቁ ጣራ ላይ ሄዳ መጮህ ስትጀምር ሬን ወደ እሷ ጠጋ በማለት እንድትረጋጋ ለማድረግ ይሞክራል። እሷም ከሌሎቹ በጣም እንደሚለይና ብዙ ጊዜ ሊረዳት እጁን ስለዘረጋላት ታመሰግነዋለች። ከክላስ በኋላ ወደ ስራ ስትሄድ ለጓደኛዋ ሬን የሚባለው ልጅ በጣም እንደወደደችውና የኤፍ4 አባል ቢሆንም ከነሱ ግን የተለየ ሰው እንደሆነ ትነግራታለች። ማታ ላይም ከሃና ጋር ወክ ለማድረግ ይወጡና ሃና በእኔ ምክንያት ችግር ውስጥ ስለገባሽ በጣም ይቅርታ ትላታለች። ጎሪያም ለጓደኝነታችን ያደረኩት ነገር ነው፣ ምንም ችግር የለውም ትላታለች። በዛው ሰዓት ሬን አንድ ትልቅ ማስታወቂያ ፊት ለፊት ቆሞ ትመለከተውና ወደሱ ትሄድና እቺን ሚራ የተባለች ሞዴል በጣም እንደምትወዳትና አንድ ቀን እንደሷ መሆን እንደምትፈልግ ትነግረዋለች። ትንሽም ካወሩ በኋላ ጎሪያ ወደ ሃና ትመልስና ወደ ቤት መሄድ ይጀምራሉ። በዚህ ሰዓት ቲም ከርቀት እየተከታተላቸው ሃናና ጎሪያ ጓደኛ ማቾች እንደሆኑ ይደርስበታል። በማግስቱ ሃና ሎከሯ ውስጥ ቀዩን ጋርድ ታገኛለች። የቲም ጓደኞችም ሊቀጧት ወደ ቲም ይዘዋት ይመጣሉ። ቲምም እንደ ቅጣት ጸጉሯን ሊቆርጣት ይወስናል። በዚህ ሰዓት ጎሪያ ይህንን ክስተት ስትመለከት እየሮጠች ወደሱ በመሄድ ይህንን ድርጊቱን እንዲያቆም ትነግሯለች። ቲምም በዚህ ሰዓት ለሷ ተቆርቁረሽ ነው ከሆነ ጸጉር መቁረጫውን እንኪና ራስሽ ጸጉርሽን ተቆረጪ፣ ይህንን ማድረግ ካልፈለግሽ ደግሞ ትምህርት ቤት ውስጥ እንደ ፍቅረኛ ማቾች እንሆናለን ያልኩሽን ሐሳብ ተስማሚበት ይላታል። ጎሪያ ይህንን ሐሳቡ መቀበል ስላልፈለገች ጸጉሯን ልትቆርጥ ስትል በድንገት ሬን ወደዛ ይመጣና ያስቆማቸዋል። ሬንና ቲም ምንም ያህል ቢከባበሩም ቲም ሬን ባደረገው ነገር በጣም ነበር የተናደደው። ከቆይታዎች በኋላ የቲም ሴት ጓደኞች ሃናና ጎሪያን ላደረጉባቸው ነገር ይቅርታ እየጠየቋቸው ጎሪያ ለጓደኛዋ ለምታደርገው ነገር በጣም እንዳደነቋት ይነግሯታል። እርቃቸውንም አስከትሎ የሬን ጓደኛ የሆነችው ሞዴሏ ሚራ ያዘጋጀችው ፕሮግራም ስላለ እዛ ፕሮግራም ላይ መሳተፍ የሚችሉበትን ትኬት ይሰጧቸዋል። ጎሪያም በጣም የምትወዳትን ሞዴል ሚራ በአይን ልታያት ስለሆነ አሁን በጣም ጓጓች። በማግስቱም ወደዛ ፕሮግራም ሲሄዱ ሴቶቹ እነ ጎሪያን ባለባበሳቸው በጣም እያንቋሸሿቸው ጎሪያን ቲም በየሄደበት መከተል ትወጃለሽ፣ እዚህ ፕሮግራም ላይም የመጣሽው እሱን ተከትለሽ እንደሆነ ያስታውቃል እያሉ ሰው ፊት ያዋርዷታል። በዚህ ሰዓት ቲም ከጓደኞቹ ጋር ወደ ፕሮግራሙ ሲገባ ጎሪያ ይሄ አጋጣሚ በመፈጠሩ በጣም ትናደድና ወደ ውጪ ትወጣለች። ሴቶቹም ተከትለዋት በመውጣት በጣም እያመናጨቋት የያዘችውን ምግብ ልብሷ ላይ ይደፉታል። ይህንን እያየ ያለው ቲም በድርጊታቸው በጣም ይናደዳል። በዚህ ሰዓት ሬን ወደ እሷ ይመጣና ልብሷን የምትጠርግበት ሶፍት ይሰጣታል። በዚህ ሰዓት እነዚህን ሴቶች ያየቻቸው ሚራ ፕሮግራሚን ልታበላሹ ነው እንደመጣችሁት በማለት በንዴት ውሃ ውስጥ ትገፈትራቸዋለች። ለጎሪያም አዲስ ልብስ ልትሰጣት ወደ መኝታ ክፍሏ ይዛት ትሄዳለች። እናም ሬን ስላንቺ ጥሩ ሰው እንደሆንሽ በደንብ ነግሮኛል ትላታለች። ልብሷንም ቀይራላት ወደ ፕሮግራሙ ሲመለሱ የጎሪያ ቁንጅና የሁሉንም ትኩረት ነበር የሳበው። ቲም እንኳን ያየውን ማመን አቅቶታል። ሬንም ቁንጅናዋን እያደነቀላት ነይ አብረን እንደንስ ይላታል። በዚህ ሰዓት ቲም እሷ ማለት የኔ ጠላት ነች፣ ከሷ ጋር ልትደንስ አትችልም እያለ ይጨቃጨቁና በእልህ መደባደብ ይጀምራሉ። ጎሪያም ልታገላግላቸው መሃል ትገባና በድንገት ቲም በመውደቁ እላዩ ላይ ወድቃ ከንፈሩን ተስመዋለች። በማግስቱ ቲም ጎሪያ ከንፈሩን ስለሳመችው በጣም ደስ ብሎት እሷ ማለት የተለየች ሴት ነች እያለ ከራሱ ጋር ያወራል። በሌላ በኩል ጎሪያ ትላንት የወሰደችውን የሚራን ልብስ ልትመልስ ወደ እሷ ቤት ስትሄድ ሬንና ሚራ ክፉኛ እየተጨቃጨቁ ሲሆን ሬን ሚራን ምንም ያክል ባፈቅርሽም አንቺ የምትኖሪበት ከተማ ከአንቺ ጋር ሄጄ መኖር አልችልም፣ ከቻልሽ እዚሁ መኖር አለብን እያላት ነበር የሚጨቃጨቁት። ይህንን ነገር መስማቷን እንዲያውቁ ስላልፈለገች ድምጿን አጥፍታ ከዛ አካባቢ ስትሄድ ቲም የምትሄድበትን ባስ ሙሉ ወንበር ከፍሎ ብቻቸውን በዛ ባስ እንዲሄዱ ያደርጋል። ጎሪያም በንዴት ሁለተኛ ልታየው እንደማትፈልግ ነግራው ከባሱ ትወርዳለች።
በዚህ ሰዓት አንዲት ቆንጂዬ ሴት የቲም እህት እንደሆነች እየነገረቻት ልታስታርቃቸው ትሞክራለች። በማግስቱ ጎሪያ ወደ ትምህርት ቤት ስትሄድ ሬን የፎቁ ጣራ ላይ በጣም አዝኖ ተመለከተውና ያዘነው ከፍቅረኛው ሚራ ጋር መስማማት ባለመቻላቸው እንደሆነ ስለገባት የሆነ ነገር ማድረግ እንዳለባት ይሰማታል። ወደ ሚራም ሄዳ ወደ አገሯ እንዳትመለስና እዚህ መኖር እንድትጀምር ትነግራታለች። ነገር ግን ሚራ እንደ ሞዴልነቷ ስራዋ እዛ ስለሆነ እዚህ መኖር እንደማትችል ትነግራታለች። ወደ ሬንም ትመለስና እሷ ለስራዋ ነው፣ ነገር ግን አንተ ከልብህ የምትወዳት ከሆነ ከእሷ ጋር ሄደ መኖር አለብህ ብላ ትጨቃጨቀዋለች። ከቀናቶች በኋላ ሚራ ወደ ሀገሯ የምትመለስበት ቀን ይመጣል። ኤፍ4 አባላትና ጎሪያ እሷን ለመሸኘት ኤርፖርት ድረስ መጥተው ነበር። ሬንም ሻንጣውን ይዞ ወደዛ ይመጣና ያንቺን ምክር ተቀብዬ ከእሷ ጋር ለመኖር ልሄድ ነው፣ እዛ ሄጄ አልኖርም ማለቴ ስህተት እንደሆነ ተሰምቶኛል፣ አንቺንም ለመከርሽኝ ምክር በደንብ አመሰግናለሁ ይላትና ግንባሯን ይስማታል። በዚህ ሰዓት ቲም ጎሪያን እየወደዳት ነውና የቅናት ስሜት ይሰማዋል። እነ ሬንም ተሰነባብተው ወደ በረራው